እንግዲህ ሰዎች ሊረሷቸው የማይገቡ ሶስት ነገሮች ምን ምን ይሆኑ በሚል ርዕስ ነው የመጣሁት ማለት ነው። እንግዲህ ህይወት እየሮጠች ነው በዚህ ሩጫ ውስጥ አንዳንድ መሰረታዊ ነገሮችን እንረሳለን። ዛሬ ማንሳችሁ የምፈልገው ነገር ቢኖር አንደኛ ራሳችንን መውደድ እንዳለብን መርሳት የለብንም ብዬ አስባለሁ። ይህ የኔ እይታ የኔ ሀሳብ ነው። ብዙዎቻችን ሌሎችን ለማስደሰት ብቻ ትኩረት እናደርጋለን። ነገር ግን ራሳችንን ካልወደድን ወይም ራስን ካልወደድክ ራስሽን ካልወደድሽ ሌላውን ማስደሰት ትርጉም አይኖረውም ማለት ነው። እናም ራሳችንን መውደድ ራሳችንን መቀበል ራሳችንን ማስደሰት ራሳችንን ማክበር ይጠበቅብናል ብዬ አስባለሁ። ሁለተኛው ዛሬን መኖር መርሳት የለብንም ብዬ ነው የማስበው። ትናንት አልፏል ነገ ገና አልመጣም። ያለን በእጃችን ተጨባጩ ጊዜ አሁን ዛሬ ብቻ ነው ዛሬን በአግባቡ መኖር ይጠበቅብናል እላለሁ። ሶስተኛ መርሳት የሌለብን ነገር ብዬ የማስበው ትናንሽ ነገሮችን በረከቶችን ስናገኝ ማመስገን ራሳችንን መሸለም ማበረታታት ተገቢ ነው ብዬ አስባለሁ። የምንተነፍሰው አየር የምንበላው ምግብ በአጠገባችን ያሉ ሰዎች እነዚህ ትልልቅ ስጦታዎች ናቸው። ከእነዚህም ባለፈ ሰላም ጤና ፍቅር በመካከላችን ካለ ለጥቂት ነገሮች ሁሉ ምስጋና ማመስገን ሰላማችንን ያበዛዋል ደስታችንን ያበዛዋል ብዬ አስባለሁ። ለህይወታችን ጣፋጭ እንዲሆን ህይወታችን ጣዕም እንዲኖራት ያደርጋል። ምስጋና ብዬ እንደ አራተኛ የሚጠቅሰው ሰዎች ሞትን መርሳት እንደሌለባቸው መርሳት የለባቸውም ብዬ አስባለሁ። ስጋዊ ሞትም ይሁን መንፈሳዊ ሞት ማለትም የሰው ልጅ በነፍስ በመንፈስ ከሞተ ዘላለማዊ ህይወት እንደሚበላሽ ነው ብዙዎቻችን የምንገምተው ማለት ነው። ስለዚህ ሞትን የሚያስብ ሰው ደግሞ እዚህ ምድር ላይ ዘላለም እንደማይኖር ከተገነዘበ የአኗኗሩ ሁኔታ ስርዓቱ ምግባሩ የራሱ ቅርጽ ይኖረዋል ማለት ነው። የራሱ ፍሰት ይኖረዋል እና እሱን ማስተካከል ይችላል ሞትን ካሰበ ማለት ነው። እና የተፈጠርንበትን አላማ ለመረዳት መሞከር ነው። እነዚህን የሰው ልጅ ባይረሳ መልካም ነው ብዬ አስባለሁ። እናንተ እይታ ደግሞ ሰዎች ሊረሷቸው የማይገቡ ሶስት ነገሮች ምን ምን ናቸው? ምን ምን ይሁኑ? በሚለው ዙሪያ ሀሳባችሁን ማጋራት ትችላላችሁ